ሰላም ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ኮሜንታተር እንዴት እንደሚገዛና አዳዲስ ተጫዋቾች በጂፒኤም ሆነ በጎልድ እንዴት እንደምናስፈርም ለማየት ነው። በቅድሚያ ሰብስክራይብ እና ላይክ አድርጋችሁ ቪዲዮን ጀምሩ። ወደ ቪዲዮ መጀመሪያ ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ። ከዛ ቀጥሎ ኮሜንታተር ለመግዛት የምትፈልጉት እዚህ ቀስት የሚያሳየውን እየተከተላችሁ በሱ ላይ ትገባላችሁ። ይሄ ቦክሱ ላይ ሳይሆን እዚች ጋር ኤክስትራ ምናምን የሚለው ላይ ቦክሱ ላይ እንዳትገቡ እዚች ጋር ትገባላችሁ። ከዛ በሱ ላይ እንደገባን ስቴፕ በስቴፕ ሂድ። ከዛ ጌም ሴቲንግ የሚለውን እንዲህ በቀላሉ ነካ እናደርጋለን። ኮሜንታተር መግዛት ባይዘ ቀላል ነው። እዚች ጋር ዳውንሎድ የምትላለች ዳውንሎድ በቀስት ላይ ያሳያችሁ መስሎኝ በቀስት ይኸው ዳውንሎድ የምትላን እሷንም ፓስ ከዛ ቀጥሎ እዚች ጋር ነው ቀላሉ ነገር። ይሄ ኮሜንታተር እዚች ጋር አለ። እዚችን ጽሁፍ እያነበበ ሰው ራሱ ሊረዳ ይችላል። ኮሜንታተር ይላል። እሱ እንካለን። እኔ ለጊዜ ያለኝ እንግሊዘኛ ስለሆነ እዚህ እንግሊሽ ብሎ አስቀምጦኝና ፒተር ነው የሚወደው። እሱ ላይ እንዲገባን ያስመርጣችኋል። ይፈልጋችሁት እንድትመርጡ ያደርጋል። የዚች ጋር ምን ያለው መሰለኝ እንግሊዘኛ፣ ፈረንሲሽ፣ ዱሽ እና ኢታሊያ፣ ስፔኒሽ ምናምን እያለ አለ የፈልጋችሁት ማለት። ከዛ መምረጥ ነው። ፕሊስ ይህን አካውንት ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁት። ከዛ ባክ ብለን እንወጣለን። ባክ ብለን ማውጣ ነው በቃ ኢንድ አለቀ። ሌላ ቪዲዮ ደግሞ ደግሜ እንዲሰራ ስለ ሌላ ነገር የምትፈልጉ ነገር ካለ በእንትን ላይ ጠይቁኝ፣ በኮሜንት ላይ ጻፉት። ሁሉንም ኮሜንት አንብቤ መልሳለሁ። ቀላል ነው በቃ ይሄ ነው። ይሄ ፕሌየር ማናጀር ምናምን የሚቀየርበት የሚስተካከልበት ቦታ ነው። እዚች ጋር ገብታችሁ ዊሊያምስ አለኝ አዲስ ነሱ ዊሊያምስ እንትን ነው እያስፈረምኩት። ተጫዋች ማስፈረም ምናምን የምትሉ ልጆች አዲስ ተጫዋች ከጂፒኤ ማስፈረም። ጂፒኤ ማለት ይሄ ነው። ለጊዜ አልተጠቀምኩትም ጨርሼዋለሁ። ጂፒኤ ይሄ ነው። በሱ ተጫዋች መግዛት እንፈልጋለን የምትሉ ልጆች ለመግዛት አንደኛ ማድረግ ያለባችሁ ነገር እዚች ጋር ያለውን ነገር መንካት ነው። ይሄን ኮንትራት የሚለውን ለማስፈረም ነው ባይዘ የምንሄደው። ኮንትራት የሚለውን ነክተን እዚች ጋር የሞኒክ ተጫዋቾች አሉ እነዚህ ማለት እነሱም አንዴ ክሊክ ማድረግ ነው። እነሱን ክሊክ እንዳደረግን ያው እዚህ ጋር የፈለግነው ተጫዋች አለ የፈለግነው። እንደዛ ያረጋችሁ ትንንሽ ተጫዋቾችን ለማግኘት በጣም ይከብዳል፣ ሩቅ ነው የሚኖሩት። ስለዚህ እናንተ መንካት ያለባችሁ እነዚህን ነገር ብትነኩ በጣም ሞር የተሻለ ይሆናል። እዚች ጋር ያለው ይሄን ነገር ፊልተር የሚለውን አንዴ ክሊክ እናደርገዋለን። ከዛ እዚች ጋር ነው ክለብ የሚለውን ትነካና ትመርጣለህ። ያው እዚች ጋር አውሮፓውያን መርጬ እዚህ እንግሊዝ ውስጥ ገብቼ የማንቸስተር ተጫዋቾችን እናያለን። እንዲዳን ብለህ ትወጣለህ። እዚህ ሁሉም የማንቸስተር ተጫዋች ይደረደርልሃል። ማምራት ነው። ወደ ቪዲዮ አሁን እነዚህን ተጫዋቾች መርጠን መግዛት እንችላለን። በቃ እሱ ቀላል ነገር ነው። ለመግዛት ደግሞ ምንም የሚከብድ ነገር የለም። ይችን ነገር መንካት ነው። ይችን ኮይን ደግሞ እዚህ እያየክ ጂፒኤ ያን ስንት ጂፒኤ ነው የሚፈልገው? ይሄ ተጫዋች ስንት ጂፒኤ ይፈልጋል? 4.900 ይላል። ለእኔ ያለኝ ደግሞ 4.00 ምናምን አለኝ። በቂ ነው ይህን ተጫዋች ለመግዛት ከፈለግ እንዲነካው አደርገዋለሁ። ከዛ እችን ሳይኒንግ የሚለዋን መንካት ነው። በቃ ከኔ የሚጠብቅብኝ ይችን ነገር። ከዛ ተጫዋቹ ወደ ቤታችን ይፈርማል ማለት ነው። እንዲህ እያደረጋችሁ አካውንታችሁን በጣም እንትን ማድረግ ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። እናመሰግናለን። ሰብስክራይብ ማድረጋችሁን እንዳረሱ። ቴንኪዩ